አብርሃምና ሩታ ባይታረቁ ደስ ይለኛል። አዎ አብርሃምና ሩታ ባይታረቁ ደስ ይለኛል። ባይታረቁ ደስ ይለኛል። ምክንያቱም ሁለት ምክንያቶች አሉኝ። ሁለተኛው በተለይ እጅግ በጣም ወሳኝ ምክንያት ነው። ብዙዎቻችሁን ያስተምራል ብዬ አስባለሁ። ቪዲዮውን አይቼዋለሁ። ሰሞኑን ከተፈጠሩ ነገሮች አንፃር በመካከላቸው እየተፈጠረ ስላለው መቃቃር ልጆቹ ምንም እንኳን ትዳር ውስጥ ቢገኙም በእድሜም ልጅ ናቸው። እንደገና ደግሞ ትዳሩም ፕራይቬት አይደለም፣ የግል ትዳር አይደለም፣ የህዝብ ትዳር ሆኗል። ሁላችንም እንመለከተው እለት ምን እየተፈጠረ እንዳለ ምን እየሆነ እንዳለ ዘወትር የምንመለከተው ትዳር ሆኗልና ከዚህ አንፃር የነሱ ጉዳይ የህዝብ ጉዳይ የሰዎች ጉዳይ የብዙ ሰዎች ጉዳይ ስለሆነ እየተፈጠሩ ካሉ ነገሮች አንፃር ትምህርት እንወስዳለን ብዬ አስባለሁ። ታዲያ አብርሃምና ሩታ ባይታረቁ ለምንድነው ደስ የሚል ካላችሁኝ የመጀመሪያው ምክንያት